በነገራችን ላይ ባለቤቷ ታገቢኛለሽ የሚለውን ጥያቄ ሲያቀርብ ሰርቻለሁ ዜናውን። ትዝ ይልሻል አይደል? ድንገት ነው ሰርፕራይዝ የተደረግሽው። እስኪ እንደገና አስታውሽኝ። ለሌሎች ሰርፕራይዝ ለሚያደርጉ ሀሳብ አለ? አንተ ለመደረግ ነው። የት ነበር? ካፒታል ሆቴል ትዝ ይለኛል። ካፒታል ሆቴል ነበር። ሆዴን ቆረጠኝ ተባለ። አዎ ሆዴን አመመኝ። ቶሎ የሆነ ቦታ መሆን አለብን አለኝ። ከኤርፖርት እንዳመጣ ነው እና የምር ያመመው መሰለኝና ደነገጥኩኝ። ገባ እንግዲህ ወደ መታጠቢያ ክፍል ይመስለኛል። እንደዛ ብዬ ነው ያሰብኩት። ደግሞ ሆዱን ቆረጠው ብለሽ እንዴ ተጨነቄ እጠብቃለሁ። እሺ ሲመጣ አስተናጋጆች ከፊት ለፊቱ እንግዲህ የሌላ ሰው ልደት ነው ብዬ ነው ያሰብኩትና ኬክ ነበረ። እሱ ከኋላቸው ነው ያለው እና በቃ የሌላ ሰው ልደት ነው ብዬ እሱን ነው መጠበቀው። ድንገት ሳላስበው መጣና አግቢኝ አለኝ። ድፍት አለ። እንዴት እንዴ ይባላል ልታመምልህ ብዬ እኔ መጀመሪያ ጠይቅሽ ጥያቄ ይመስለኝ ሆድህን ተሻለ ግን የሚመስልሽ ህመሙ ላይ ያለ ነው። አዎ ደስ በሚል ሁኔታ